እግሯ ወገቧ እጇ ተይዞ መንቀሳቀስ አትችልም ነበረ። ሽባ ነበረች። ኪዳነ ምሕረት ፈታታለች። ዛሬ ደግሞ ለክብሯ መገለጫና ለምስክርነት ጥላ ይዛ መጣለች። ኪዳነ ምሕረት ምን ነበር ያደረገችልሽ? እናቴ ኪዳነ ምሕረት 4 ጊዜ መጥቼ በአራተኛው አባ ቅዱስ ሲቀብሉኝ እኔ ከዛ ወዲህ የሆንኩትን አላውቅም። ከዛ ወዲህ እጄ ሁሉ ተጣሞ ምን ብሎ በቃ እግሬ ሁሉ እያባበጠ ነበር። ድፍን ጫማ ሁሉ አላረግም ነበር። መሄድም አትችይም ነበር። አዎ ጎረቤቴ ናት ይዘኝ የምትመጣ። አሬ ግን ድፍን ጫማ ማረጌ ራሴን ብቻዬን እየተመላለስኩ ጸበል ተመጣ። እናቴ ኪዳነ ምሕረት ለኔ ደረሰች፣ ለእናንተም ትድረስላችሁ። አዎ ስራዬንም ጀምር ያለው በስመ አብ ኪዳነ ምሕረት ያመስግናት። በነገራችን ላይ 7 ሰራተኛ ነበራት። ቀኑባት፣ መተት መተቱባት። እንኳን 7 ሰራተኛ ልታስተዳድር ለራሷ መሆን አቃታት። ታስራ እጅግሯ ሽባ ሆኖ ከቤቷ ነች። የተባረከች ጎረቤት ነበረች። አመጣቻት። እዚህ ቅባ ቅዱስ ስትቀባ መንፈሱ ተጋለጠ። ሲሸኝላት ኪዳነ ምሕረት ፈታቻት። ይኸው ዛሬ እንደ ልቧ እየተንቀሳቀሰች ነው። ወደ ስራዋም ተመልሳለች። ለሰውም እንጀራ ሆናለች። ኪዳነ ምሕረትን አመስግኑላት። አንቺ ተመስገን ኪዳነ ምሕረት